ጥያቄን ባትመልስልኝ ጊዜ ቢረዝም ጉልበቴ ቢያረጅም ዝም ብዬ ልጠብቅ? አዎ እጠብቅሃለሁ። እንደማን? እንደ ሙሴ እጠብቅሃለሁ። ወገኖቼ ወደ ከነዓን እየመራ የሄደው ሙሴ ነው። በውሃ ሙግትና ክርክር ምክንያት ደርሶ ከነዓን ጥቂት ሲቀረው ምን እንደሆነ ታውቃላችሁ? በውሃው ክርክር ምክንያት እስራኤል ውሃ ስጠን አሉት። ሙሴ ከየት ያምጣ? በረሃ ነው እንደምታውቁት። ከዛስ እግዚአብሔርን ለመነ። እግዚአብሔር ቸር ነው። በበረሃ የሚወስደው ማንነቱን ሊገልጥ ነው እና ምን አደረገ? ጭንጫውን ምታው፣ እኔ ውሃ አፈልቅላችኋለሁ አለው። አሮንና ሙሴ ሕዝቡን ሰበሰቡና ኑ ውሃ እናወጣላችኋለን አለ። በዚህ እግዚአብሔር ደስ አልተሰኘም። ለምንድን ነው ደስ ያልተሰኘው? እና ወጣላችሁ አለ። እናወጣላችኋል። ስሜን በሕዝብ ዘንድ ትቀድስ ዘንድ አልወደድክምና ከነዓን አትገባም አለው። ከዛስ አሳየው ማርና ወተት የምታፈሰው፣ ግን ሙሴ አልገባም። ለፍቼ ደርሼ ምን ነው ሳታስገባኝ ልተው ወይስ ልከተልህ አይለውም ሙሴ። ሙሴ እግዚአብሔርን የሚጠብቀው ለከነዓን አይደለም ለእግዚአብሔር ብቻ ብሎ ነው። እየሰማችሁኝ ነው? ከምድር በታች ላለው ነገር አይደለም እኛ እግዚአብሔርን የምንጠብቀው። ከፍ ያለ ከነዓን ባያስገባውም እያገለገለው አረፈው ሙሴ። እያገለገለ ተሰናበተው ሙሴ። ጥያቄህን ባይመልሰው ምእመናን እግዚአብሔርን የምናምነው ባይመልስልንም ጭምር እደግመዋለሁ፣ መልስ የለም የሚል ማክበቢያ እንኳን ቢኖር እግዚአብሔርን እናምነዋለን፣ እንጠብቀዋለን። ጥያቄያችሁ ባይመለስም እግዚአብሔርን ተከተሉት፣ ጠብቁት። አላኮርፍህም፣ እጠብቅሃለሁ። ዓላማህም እጠብቅሃለሁ። ፍቅሬን አልቀንስም፣ እጠብቅሃለሁ። ለምን እንደሚያስጠብቀን አናውቅም። የሚያመጣውን አታውቅምና ታገስ። ይቀየራል ነገር። አዲስ ማለዳ ሲወጣ እግዚአብሔር ላንተ አዲስ እድል ሰጥቷል፣ ተጠቀምበት። ወገኔ ሆይ 3 ነገሮችን እንንገርህ። ያለፈውን ሕይወትህን እያሰብክ በቁጭትና በጸጸት ከኖርክ ጭንቀታም ትሆናለህ። ስለዚህ ራስን ታጠፋለህ። አዲስ ቀን አለ። ያለፈውን ቶ ነገን ደግሞ በስጋት አትመልከተው። ነገን በስጋት ከተመለከትከው ፈሪ ትሆናለህ። ፈሪ ከሆንክ ትጨነቃለህ። ከተጨነቅ በራስህ ላይ አንድ ነገር ታደርጋለህ። ስለዚህ ነገን በስጋት ትላንትን በጸጸት አትኑርበት። እነስ ምን ላድርግ? ዛሬን ከእግዚአብሔር ጋር ተደሰትበት። ና ማኑ ጊዮርጊስ ኃያል መሰጋድል ጊዮርጊስ ኃያል አማኑኤል የቅርብ ባይ ነህ። አንድ ሁለት ካነሳኝ ካፈር ከትቢያ ከቆመኝ በሰገነት ዘምራለሁ ለእግዚአብሔር። የምታሳዝነኝ ነው የምሰጥህ። ሰጪ እግዚአብሔር ነው። እኛ አቀባባይ ነን። መስጠት ከሰለቸን ተቀባይ ያደርገናል። ሁሉ የሱ ነው። ምን አለን እኛ? እግዚአብሔር ለተሸከማቸው የሰለቸናቸው ሰዎች አለ። በአንድ ብር የሰጠን የ1000 ሞራል ምን ሰብራለን? ሰዎች ፌስቡክ እና ኢንተርኔትን አይተው እንዳይጠጉ በሚያማልሉ ብርሃናት ተቀምመው የተሰሩ ናቸው። ከ16000 በላይ ቀለማት ኢንተርኔት ውስጥ አሉ። መከራ ትዕግስት ያስተምራል፣ ትዕግስትም ተስፋን ያስተምራል፣ ተስፋ ደግሞ አያሳፍርም ይላል ቅዱስ ጳውሎስ። ትዕግስት የሌለውን ሰው በህመም ያስተምረዋል ክርስቶስ። ለሰው የማያዝነውን ሰው በህመም ያስተምረዋል። ሰው ስንት ሰው ነው መሰላችሁ? እውነቴን ነው። ዓለም አልበቃው ያለችው ሰው ታሞ ጸበል ገብቶ ነገድን ሲል ጥሩ ጠባይ ያለው ሰው የሚሆነው አመሉ የሚገራ ሰው አለ።
ትምህርት ያልገዛውን ሰው ክርስቶስ በመከራ ይገረዋል። በምን ይትረየጻ ህሊናቲነ አኮኑ በአንቦ መጻሕፍት ወተጸምዶ ለሰሚዖቶን ይላል ቅዱስ ዮሐንስ አፈወርቅ ተግሳጽ 8 ላይ ሲናገር ፈረስ ይገራል። በምን ይትረየጻ ህሊናቲነ የሰው ልጅ አይምሮ በምንድነው የሚገራው ሲልና መጻሕፍትን ተግቶ በመመልከትና በመማር ነው ይላል። መጽሐፍ ሳነብ ምን ይላል? ልጅቷ ትምህርት ቤት ስትሄድ የለበሰችው ዩኒፎርም ከሌሎቹ ተማሪዎች ይልቅ በጣም አጭር ዩኒፎርም ለብሳ መጣች። ዩኒፎርሙን አሳጥረዋለች። ርዕሰ መምህሩ አያትና ነይ ብሎ ጠራት። ወላጅ አምጪ አላት። እሺ ብላ እናቷን ይዛ መጣች። እናትየዋ ደግሞ ስትመጣ ከልጅቷ በላይ አጭር ቀሚስ የለበሰች ናት። ከዛ መምህሩ ጋር ቆመች። ይሄው እናቴ ቹትና አለች። ቀና ብሎ ሲያት ርዕሰ መምህሩ ከልጅቷ በላይ የእናትየዋ ቀሚስ አጭር ነው። አያት እናቱ ኩር ብሎ አንቺ ራስሽ አላት እናትየውን ወላጅ አምጪ አላት። እውነቱን ነው የምነግራችሁ። ብዙ ወላጆች ገና ወላጅ የሚያስፈልገን ማሳደግ አንችልም። መውለድ ቁም ነገር አይደለም። እበትም ትል ይወልዳል። ማሳደግ ነው ቁም ነገሩ። ጊዮርጊስ ማለት አይደለም። ጊዮርጊስ የክርስቶስ ሰማዕት የሆነው ወላጆቹ በልጅነታቸው ስለሰሩበት ነው። ከየትም አይመጣም እኮ መልካም ልጅ፣ የተባረከ ልጅ፣ በጎ ልጅ፣ እግዚአብሔርን የሚፈራ ልጅ በተአምር አይመጣም። በልጅነቱ ከተሰራበት ነው። ሕፃናት ማለት ነጭ ወረቀት ናቸው። እግዚአብሔርን እንዳጠፋ ነው ጥፋት እመቤታችን የምትገባን ይመስላችሁ ነበር? ለዚህ ምድር ስናሳድፈው እኮ ነው እግዚአብሔር አምላክ በጣም ብዙ ምክንያት የሚሽው። ለምን ይመስላችኋል እመቤታችንን ታዲያ ለኛ የሰጠን? ሰማይና ምድር አርጎ ሰራን። ንጽህናችንን ጠብቀን መቆየት ስላልቻልን ድጋሚ ሰማይና ምድር አርጎ የሰራትን እመቤታችንን ሰጠን። እስቲ እሷን አይታችሁ እንኳን ሰው መሆን የምትችሉ ከሆነ እግዚአብሔር ሰማይን ሲፈጥረው ያለ ነውር ነው የፈጠረው። በደል እንዲሰራበት ምክንያት የሆነው ሳጥናኤል። እግዚአብሔር ምድርም ሲፈጥረው ያለ ነውር ነበር የፈጠረው። በደል እንዲሰራበት ምክንያት ሆነው እኛው ነን። ወርደን ሰማይ ላይ የጀመርነውን በደል እንኳን አላቆምንም። እኛ እንዲያውም እያባስን ቀጠልን እንጂ። ከዚህ ሁሉ ኃጢአት በኋላ ከዚህ ሁሉ በደል በኋላ እንዴት ወደ እግዚአብሔር ትቀርባለህ? እስቲ ትንሽ ታገስና ትንሽ ረጋ በልና እረፍና ነገሮች ሲረጋጉ ያኔ መጸለይ ትጀምራለህ ደግሞ ይላል። እስቲ ራሳችሁን ገምግሙ። ፊልም ምናምን አይተን ከተነሳን በኋላ ጸልይ ይላል። የሆነ መጥፎ ሲን ካለበት ፊልሙ ላይ ግድያ ካለበት ወይ ዝሙት ካለበት ብቻ ደስ የማይል ህሊና የሚያቆሽ ነገር ከተመለከትን በኋላ ለመጸለይ መቆም ይከብደናል። ስለዚህ በቃ ጠዋት ጸልያለሁ እንላንተኛለን። አረሳስተን ማለት ነው። አረሳስተን ጠዋት አሁን እግዚአብሔር ስለተቆጣ ስለተናደደ ልክ ለሰዎች ላይ እንደምናደርገው ሰውን ካስቀየምን በኋላ ቆይ ቁጣው ይወረድለትና እጄ ይቅርታ ጠይቃለሁ እንደምንለው በጣም ኃጢአት በጣም ብዙ በደል ምናምን ከሰራን በኋላ ቆይ እስቲ እግዚአብሔር ቁጣው ይወረድለትና ይርሳና ቀስ ብዬ ወደ ጸሎት እመለሳለሁ ብሎ የሚያስብ ሰው ደግሞ አለ። ይሄም የጠላት ዲያብሎስ ሐሳብ ነው፣ የኛ ሐሳብ አይደለም። እግዚአብሔር እንደ ሰው አይደለም። እግዚአብሔር አምላክ አይርሳልኝና ቆይ ይረጋጋና ምን ለው አምላክ አይደለም። በጣም የቆሸሽን በመሰለን ሰዓት ነው ቶሎ ወደ እግዚአብሔር መቅረብ ያለብን፣ ቶሎ ከቆሻሻችን እንዲያጥበን ማለት እንዲያላቅ። በጣም በበደልን ሰዓት ነው በጣም ማልቀስ ያለብን እንጂ ቆይ እስቲ ትንሽ ልረጋጋና ጸልያለሁ ካልን መቼም አንረጋጋም። ቆይ ንስሐ ልግባና ጸሎት ጀምራለሁ ካልን ይላሉ አቡነ ሽኖዳ ሳልሳዊ ቆይ አንደኛ ንስሐ ልግባና ጸሎት ጀምራለሁ የምትል ከሆነ መቼም ንስሐ አትገባም። ምክንያቱም ጸሎት የእውነተኛ ንስሐ በር ናትና ይላሉ። የእውነተኛ ንስሐ ወደ እውነተኛ ንስሐ መድረስ የሚፈልግ ሰው ማድረግ ያለበት ከጸሎት መጀመር ያለበት ማለት ነው። የእውነተኛ ንስሐ በሩ ጸሎት ስለሆነ መጀመሪያ በመጸለይ ከዛ ወደ ንስሐ እንቀርባለን እንጂ አይ ቆይ ንስሐ ልግባና አንደኛ ልረጋጋና አባላውራቸው ጸልያለሁ ያኒ ምናምን ካልን ያኒ ጾማለሁ ምናምን ካልን መቼም ንስሐ አንገባም። መቼም ወደምንፈልገው መምጣት አንችልም ማለት ነው። ወዲያው ነው በጣም በበደልን ጊዜ በጣም በቆሸሽን ጊዜ በጣም ባነስን ጊዜ ነው እግዚአብሔርን መፈለግ ያለብን። በኃጢአት ውስጥ በወደቅን ጊዜ ተራ ኢምንት በሆነን ጊዜ ይኸውላችሁ እግዚአብሔር ፊት ለመቆም መቼም የተገባነ ነው። መቼም ለመጸለይ መቼም ስሙን ለመጥራት የተገባነ ነው። ቆይ ስሻሻል ማለት አንችልም። የእግዚአብሔርን ስም ለመጥራት ማለት ትቢያ በሆንበት በቆሸሽንበት በወደቅንበት ጊዜ ላይ ነው የእግዚአብሔርን ስም መጥራት ያለብን። እግዚአብሔርን ጠራውት እሱም ሰማኝ ማለት ያለብን ያን ጊዜ ነው። ያ ድሃ ተጣራ እግዚአብሔርም ሰማው አይደል? መዝሙረኛ ዳዊት በቃ ድሆች በሆንን በኃጢአታችን በወደቅን ምንም ነገር በሌለን ጊዜ ላይ ነው እግዚአብሔርን መጣራት ያለብን። ያን ጊዜ እግዚአብሔር አምላክ ይሰማናል እንጂ ስሻሻል የተሻለ ሲሆን ስስተካከል ብለን ካሰብን መቼም አንስተካከል። ወደ እግዚአብሔር ሳይመጣ መስተካከል የሚችል ሰው የለም። ወደ እግዚአብሔር ሳይጮህ መስተካከል የሚችል ሰው የለም። ስለዚህ ይሄን ሁሉ ከዚህ ሁሉ በደል በኋላ እንዴትም ማድረግ ፊቱ መቆም የለብህም። ትንሽ ተረጋጋና ንጹህ እስክትሆን ትንሽ ጊዜ ጠብቅና ከዛ በኋላ ማታ ከበደልክ እስቲ አሁን ከምትጸልይ ይንጋልና ጧት ትጸልያለህ የሆነ እስቲ ከተረጋጋ በኋላ የሚለው ሐሳብ የጠላት ዲያብሎስ ሐሳብ እንጂ
የኛ ሐሳብ አይደለም። በጣም በበደልን ጊዜ ነው እግዚአብሔርን ማሰብ ያለብን እንጂ እንደው በተረጋጋን ጊዜ ወይ ከበደል በራቀን ጊዜ ብቻ አይደለም የሚለውን ነገር ማሰብ አለብን ማለት ነው። ስለዚህ በጣም ኃጢአት በሰራችሁ ጊዜ በጣም የመቆሸሽ ስሜት በሰማችሁ ጊዜ እንዴት ሆኜ እንደዚህ ሆኜ ጸልያለሁ፣ ይሄን ሁሉ ኃጢአት ይዤ እንዴት ቅዳሴ እሄዳለሁ፣ ይሄን ሁሉ በደል ይዤ እንዴት ቤተክርስቲያን እሄዳለሁ ሳትሉ ከነ ኃጢአታችሁ ከነ በደላችሁ ወደ እግዚአብሔር ነው። ያን ጊዜ አስቀድሱ፣ ያን ጊዜ ጸልዩ፣ ያን ጊዜ ንስሐ ገቡ። ከዛ በኋላ የምትፈልጉትን አይነት ክርስቲያን የምትፈልጉትን አይነት ሰው መሆን ትችላላችሁ። የመድኃኔዓለምን የሚዘክር ሰው ግን ሌሎች ነፍሳትን ጨምሮ ከሲኦል ያወጣል። የመድኃኔዓለምን ዝክር የሚዘክር ሰው ማለት ጠላውን ብትጠጡት እንደ ጸበል ቁጠሩት። የመድኃኔዓለምን ዝክር ንፍረውን ብትበሉት እንደ መድኃኒት ቁጠሩት፣ ይፈውሳችኋል። አክብራችሁ ከተጠቀማችሁት ማለት ነው።